የሜዳው አናብስት የበጎ ስራ አርአያዎች በአውሮፓ ታላላቅ ሊጎች የሚገኙ አፍሪካውያን ኮከቦች በሚሊዮኖች ልብ ውስጥ የገቡት በእግር ኳስ ብቃታቸው ብቻ አይደለም። ይልቁንም ስማቸው ከፍ ብሎ የሚጠራው ከሜዳ ውጭ በሚያከናውኑት በጎ ስራ ጭምር እንጂ። እነዚህ አፍሪካዊ የእግር ኳስ ተጫዋቾች በተለያዩ በጎ አድራጎት ስራዎች በመሳተፍ በሺዎቹ የሚቆጠሩ ዜጎች ህይወትን ቀይረዋል፣ እየቀየሩ ይገኛሉ። ታዲያ መልካም ልብ ያላቸው እነዚህ ተጫዋቾች ሜዳ ውስጥ ክህሎታቸው በዓለም መድረክ ከፍ እንዳደረጋቸው ሁሉ ከሜዳ ውጭ የሚሰሩት በጎ ስራ በህዝባቸው ልብ ውስጥ የዘላለም ዙፋን አሰፍቷቸዋል። ዝናን፣ መልካም ስምን እና ሀብትን ለማህበረሰብ ለውጥ በምን መንገድ መጠቀም እንደሚቻል በተግባር እያሳዩ መሆናቸውን የጎል.ኮም መረጃ ያስነብባል። የኮት ዲቯራዊውን ዲደር ድሮግባ ስብዕና ለመረዳት በሀገሩ የነበረውን የእርስ በርስ ጦርነት በእግር ኳስ ያሽከሸፈበትን ታሪክ ማንበብ በቂ ነው። ሀገሪቱ በእርስ በርስ ጦርነት ስትታመስ ድሮግባ ከጨዋታው በኋላ ከብሔራዊ ቡድን ተጫዋቾች ጋር በመሆን በካሜራ ፊት ተንበርክከው ያስተላለፈው የሰላም ጥሪ ተዋጊዎች ለአንድ ሳምንት ያህል የተኩስ አቁም ስምምነት እንዲያደርጉ ምክንያት እንደነበር አይዘነጋም። ድሮግባ የበጎ አድራጎት ስራዎች ተቋማዊ ቅርጽ የያዙት እንደ ኢትዮጵያውያን አቆጣጠር በ2007 ባቋቋመው የዲደር ድሮግባ ፋውንዴሽን አማካኝነት መሆኑን የአፍሪካ.ኮም መረጃ ያመለክታል። ድሮግባ ከፔፕሲ ኩባንያ ባገኘው 3 ሚሊዮን ፓውንድ ገቢ በአቢጃን ከተማ ዘመናዊ ሆስፒታል አስገንብቷል። ይህ ሆስፒታል በእናቱ ስም የተሰየመ ሲሆን በተለይ በእናቶችና ህጻናት ጤና ላይ ትኩረት ያደርጋል ተብሏል። በተጨማሪም ተንቀሳቃሽ የሕክምና አገልግሎቶችን በማዘጋጀት በገጠራማው አካባቢ ለሚገኙ ዜጎች አገልግሎት ይሰጣል። ትምህርት የድህነት ሰንሰለት ለመስበር ቁልፍ ነው በሚል እምነት በርካታ ትምህርት ቤቶችን አስገንብቷል። ለአብነት በኮት ዲቯር ገጠራማ አካባቢዎች የዲጂታል የመማሪያ ክፍሎችን በማዘጋጀት ህጻናት ከዘመኑ ቴክኖሎጂ ጋር እንዲተዋወቁ ያደረገ ይገኛል። የድሮግባ ህይወት አንድ ግለሰብ በቁርጠኝነትና በሀገር ፍቅር ከተነሳ ከፖለቲከኞቹ በላይ ለሀገሩ ሰላምና እድገት አስተዋጽኦ ማድረግ እንደሚችል ያስተምራል ሲል አፍሪካ.ኮም አስነብቧል።